በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። ውድ የቻናሌ ተመልካቾች፣ በዛሬቱ ዕለት እናታችን ቅድስት ድንግል ማርያም አማናዊቷ የእግዚአብሔር ታቦት ወደ ቤተ መቅደስ የገባችበት ዕለት ነው። የእመቤታችን ወደ ቤተ መቅደስ መግባትም እንዲህ ነው። ቅዱስ አባቷ ኢያቄምና ቅድስት እናቷ ሐና ቃል ኪዳናቸውን ለመፈጸም ዘመዶቻቸውን፣ ባልንጀሮቻቸውን ከነልጆቻቸው በመጥራት ሕፃን ልጃቸውን እናታችን ማርያምን ልዩና ንጹሕ ልብስን አልብሰው በመንፈሳዊ ዝማሬ እግዚአብሔርን እያመሰገኑ መብራትን በእጆቻቸው ይዘው እያበሩ ኢየሩሳሌም ወዳለው ቤተ መቅደስ ወሰዷት። ያን ጊዜም ሊቀ ካህናቱ ዘካርያስ በካህናቱ ታጅቦ የምስጋና ዝማሬን ከልዑካኑ ጋር እያሰማ እነርሱን ለመገናኘት ከመቅደስ ወጣ። በዚያም ሊቀ ካህናቱ ብቻ ወደሚገባበት ወደ ቅድስተ ቅዱሳኑ የሚያስወጡ 15 ደረጃዎች ሲኖሩ በየደረጃዎቹም መዝሙረ ዳዊት ተደጋግሞ ሲደረስባቸው ከሚጸለዩት የዳዊት መዝሙራትም መዝሙር 118፣ መዝሙር 132 የሚገኙ ሲሆኑ እኒህንም የብሉይ ኪዳን መጻሕፍት አጥኚዎች ሳልምስ ኦፍ ኤሰንት የመውጣት መዝሙራት ይሏቸዋል። እናትና አባቷም ሊቀ ካህናቱን ካለበት ቅዱስ ቦታ ወደ እነርሱ እስኪመጣ ለመቆየት ልጃቸው ማርያምን ከአንደኛው ደረጃ ላይ ቢያኖሯትም እርሷ ግን በድንቅ አምላካዊ ሥራ መንፈሳዊ ኃይልን ተመልታ የ3 ዓመቷ እመቤታችን ያለምንም ረዳት ብቻዋን ደረጃዎቹን በመውጣት በእጅጉ ወደ ተቀደሰው ሊቀ ካህናቱ ብቻ ወዳለበት ስፍራ ሄደች። እርሱም በእጅጉ ተደንቆ ባረካት። ያን ጊዜ መንፈስ ቅዱስ ለሊቀ ካህናቱ የሰው ዘርን በመላ ወደ ገነት የሚያስገባ ነቢያት ትንቢት የተናገሩለት የእግዚአብሔር ልጅን የምትወልደው እርሷ እንደሆነች ገልጾለት ቦታዋም በጣም የተቀደሰውና እርሱ መሥዋዕት ለማቅረብ በዓመት አንድ ጊዜ ብቻ የሚገባበት ከእርሱ በቀር ማንም ሰው የማይገባበት ቅድስተ ቅዱሳን ውስጥ መሆኑን ገልጾለታል። እርሱም ይህንን የእግዚአብሔር ድንቅ ሥራን በማድነቅ ይህችን የመሰለች ልጅ ምን እናድርጋታለን? ምን እናበላታለን? ምንስ እናጠጣታለን? ምን እናነጥፍላታለን? ብሎ ሲጨነቅ ለእስራኤል ደመና ጋርዶ መናን አውርዶ የመገበ ለኤልያስም በመልአኩ እጅ በመሶበ ወርቅ ኅብስት የመገበ ለዕዝራ ሱቱኤልም በመልአኩ በቅዱስ ዑራኤል እጅ መልኩ እሳት የሚመስል ጽዋ ልቦና ያጠጣው ልዑል እግዚአብሔር ለእናትነት ወደ መረጣት ወደ እናቱ መልአኩ ፋኑኤልን ላከላት። በዚያን ጊዜ ሊቀ መላእክት ቅዱስ ፋኑኤል ኅብስተ ሰማያዊን በብርሃን ጽዋ ስቴ ሕይወትን ይዞ ረግቦ በመውረድ አንድ ክንፉን አንጽፎ አንዱን ክንፉን አጎናጽፎ ከመሬት የሰው ቁመት ያህል ከፍ አድርጓት ኅብስቱን መግቧት ጽዋውን አጠጥቷት ወደ ሰማይ አድርጓል። ስላዩትና ስለተደረገው ነገር ሁሉ እግዚአብሔርን እያመሰገኑ አማናዊት የአምላክ መቅደስ የአካላዊ ቃል ታቦት እመቤታችንን ምሳሌዋ ወደሚሆነው ቤተ መቅደስ ታኅሳስ 3 ቀን በ3 ዓመቷ አስገብተዋታል። ከዚያም ኢያቄምና ሐና ወደ ቤታቸው ተመልሰዋል። የቅድስት ድንግል ማርያም የቤተ መቅደስ ሕይወት በእጅጉ አስደናቂ ሲሆን የቤተ ክርስቲያናችን ቅዱስ ትውፊት ሆሊ ትራዲሽን እንደሚያስረዳን ቤተ መቅደስ በኖረችባቸው 12 ዓመታት የእግዚአብሔርን ሕግ በማጥናት ቅዱሳት መጻሕፍትን በማንበብ ለቤተ መቅደስ የሚያስፈልገውን ነገር በእጆቿ እየሰራች በፍጹም ንጽሕና ቅድስና ሆና እግዚአብሔርን በማመስገን መላእክት እያገለግሏት ኖራለች። ይህንን በቤተ መቅደስ የነበራትን ቆይታ ቀደምት የቤተ ክርስቲያን ሊቃውንት በጥልቀት ጽፈዋል። እነሆ የሊቃውንቱ ቃል። አባ ጽጌ ድንግል በማኅሌተ ጽጌ ማርያም የሐናን ወተት እየጠባሽ ወደ ቤተ መቅደስ በገባሽ ጊዜ ያገኘሽ ብቸኝነት ያሳዝነኛል። ዳግመኛም በደመና የሚመላለስ ደመናን የሚረግጥ የእሳት አበባ ፋኑኤል ከጓደኞቹ መላእክት ጋር መናን እየመገበሽ በንጽሕና የማደግሽ ተአምር ደስ ያሰኘኛል። በአረብና በተርሴስ ወርቅ እንደ አጌጠች ታቦት በድንጋሌ ሥጋ በድንጋሌ ነፍስ ያጌጥሽ ማርያም ቀንሞስ ቀናንሞስ የሚባሉ ሽቶዎች ኢያቄምና ሐና ለጳጦስ ምሳሌ የሆንሽ አንቺን ካስገኙሽ ዘንድ በ3 ዓመት በቤተ መቅደስ የመኖር ተአምርን አሳየሽ። ሊቁ አባ ሕርያቆስ በቅዳሴ ማርያም
ድንግል ሆይ አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች ልጆች በዋዛ ያደግሽ አይደለም፣ በንጽሕና በቅድስና በቤተ መቅደስ ኖርሽ እንጂ። ድንግል ሆይ ምድራዊ ኅብስትን የተመገብሽ አይደለም፣ ከሰማየ ሰማያት የበሰለ ሰማያዊ ኅብስትን ነው እንጂ። ድንግል ሆይ ምድራዊ መጠጥን የጠጣሽ አይደለም፣ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ነው እንጂ። ድንግል ሆይ ከአንቺ አስቀድሞ ከአንቺም በኋላ እንዳሉ ሴቶች መተዳደፍን የምታውቂ አይደለም፣ በንጽሕና በቅድስና ያጌጥሽ ነሽ እንጂ። ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለም፣ የሰማይ መላእክት ጎበኙሽ እንጂ። እንደተነገረ ካህናትና የካህናት አለቆች አመሰገኑሽ እንጂ። ኢትዮጵያዊ ሊቅ ቅዱስ ያሬድም በአንቀጸ ብርሃን ድርሰቱ ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ፣ ከማይነቀዝ እንጨት እንደተሠራ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆነሽ በቤተ መቅደስ ውስጥ ኖርሽ። መላእክት ዘወትር ምግብሽን ያመጡ ነበር። መላእክት እየጎበኙሽ እንዲህ 12 ዓመት ኖርሽ። መጠጥሽም የሕይወት መጠጥ ነበር፣ ምግብሽም የሰማይ ኅብስት ነበር። መላእክት እመቤታችንን እህታችን ይሏታል፣ በክንፋቸው ይጋርዷታል። በማር ወለላ የተመሰለ የእግዚአብሔር ቃል ከከንፈሮቿ ይፈሳል። ጉንጮቿ እንደ ሮማን ቅርፍት ናቸው። ልዑል ወደዳት፣ ዳዊት በመዝሙሩ አመሰገናት፣ በቤተ መቅደስ ተቀበሏት። ቅዱስ ያሬድ በመጽሐፈ ድጓው። እመቤታችን መላእክት እያረጋጓት በንጽሕና በቅድስና 12 ዓመት በቤተ መቅደስ ኖረች። ንጽሕናዋ ቅድስናዋ እህተ መላእክት አሰኝቷታል። እርሷ ግን ከፍጡራን ሁሉ በላይ ነች። ድንግል ሆይ በንጽሕና በቅድስና በድንግልና ጸንተሽ ከወለድሽው ልጅሽ ዘንድ ለምኝልን። የእመቤታችን ረድኤት በረከት አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር